እንደዚህ አይነት ኮንፈርሜሽኖችን አሁን ቦዲ ከዛ በላይ ከዘጋ ልክ እንደዚህ ኢንስቲቱሽናል ፈንዲንግ ካንድል ሆኖ ክሎዝ ካደረገ ይቀጥላል አይደል? አብዛኛውን ጊዜ ማርኬቱ የመቀጠል እድሉ ከፍተኛ ነው። ልክ ግን አሁን ዲሴምበር ላይ ሲሆን ግን ማርኬቱ ለስ ሊኪዲቲ ነው። ለስ ሊኪዲቲ ማለት ሌላ ጊዜ አሁን እኛ የምንፈልገውን ስትራቴጂ ክሬት የምናደርግባቸው ሊኪዲቲዎች አሉ አይደለ? ለምሳሌ አሁን ኦርደር ብሎክ ብያለን፣ የሆነ ቼንጅ ኦፍ ካራክተር፣ ብሬክ ኦፍ ስትራክቸር፣ ሊኪዲቲ ሲፕ፣ እነዚህ ኢንዲዩስመንት፣ ኢኒሽናል ፈንዲንግ ካንድል ምናምን የምንላቸው ነገሮች አሉ። እነሱ እንዲፈጠሩ የሚያደርጉልን እነዛ ፐርሰኖች ወይ ደግሞ እነዛ ፐርሰን ስላቸው አንድ ሰው አይደለም ያን ማድረግ የሚችለው which is ኢንስቲትዩሽኖች ሊሆኑ ይችላሉ ወይ ደግሞ ሄጅ ፈንዶች ሊሆኑ ይችላሉ እና ደግሞ ቢግ የሆኑ ሊኪዲቲ ማርኬት ላይ አድ ማድረግ የሚችሉ እነሱ ከማርኬቱ አሁን ላይ ስለሚወጡ ምን አይሆንም ማርኬቱ ሌላ ጊዜ ሊኪዲቲ እንደዚህ አውጥቶ ይቀጥላል። አሁን ላይ ግን ልክ እንደዚህ ሊኪዲቲ አስወጥቶ የተወሰነ ልክ እንደዚህ ሙቭመንት አይታችሁበት ከዛ በኋላ ደግሞ ተመልሶ ማርኬቱ ሊወጣ ይችላል። ገባቸዋል። ለዚህ ነው አሁን ላይ ማርኬት ላይ ምንም አይኮነው ያን ያህል ሹር መሆን ስለማይቻል ወይ ደግሞ ማርኬት ይንቀሳቀሳል፣ ነገር ግን ስትራቴጂያችሁን ኮፒ ሊያደርግላችሁ ከዚህ በፊት ስትራቴጂያችሁን እንድታውቁ ስትራቴጂያችሁን ክሬት እንድታደርጉ ያደርጓችሁ ነገሮች ምን ስላልሆኑ አፕላይ ሊሆኑ ስለማይችሉ ነው ዲሴምበር አብዛኛው ጊዜ አቮይድ ቢደረግ ይሻላል ተብሎ ብዙ ሰውም ሲል የምሰሙት እኔም በጣም በተደጋጋሚ ያልኳችሁ በዛ ምክንያት ነው። እሺ አሁን ላይ ጀስት ግን ያለውን ግን የማርኬት ኮንዲሽን ግን ብናይ ማርኬቱ እዚህ ጋር ያደረጋቸው ነገሮች እንዳለ ክሊርሊ የሚያሳየው ምንድነው? ክሊርሊ ሴል ነው ማርኬቱ በጣም ግልጽ የሆነ ሴል ነው አይደለ? ፎር ሃወር ላይ ስትሄዱ እንደ ድሮ ያው ሚቲጌት መደረግ ያለበት ኦርደር ብሎክ አትጠብቁም አይደለ? ሚቲጌት ይሄ ኦርደር አሁን በጣም እየወረደ ነው። ሚቲጌት መደረግ ያለበት ኦርደር ብሎክ ላችሁ አትጠብቁም። ምክንያቱም እዚህ ጋር ምንም አይነት ኢምባላንስ እና እንትቶ ኦርደር ብሎክ ትሆናን አይሄድም። ኢምባላንስ ያላቸው ቫሊድ ኦርደር ብሎኮች አይኖሩም። ምክንያቱም ለስ ሊኪዲቲ ስለሆነ ማለት ነው። አሁን ከዛ ወደ ዋን ሃወር ስትወርዱ ዋን ሃወር ላይ ምን ማየት ትችላላችሁ? ጀስት ማርኬቱ ቴክ አውት ያደረገው ኤዥያን ሃይ አለ። እሱን ማየት ትችላላችሁ። ይሄው እዚህ ጋር የምታዩት ይሄን ኤዥያን ሃይ አለ። ማርኬቱ እሱን ኤዥያን ሃይ ቴክ አድርገው ቦዲ ከዛችን ነው ክሎዝ ያደረገው አይደለ? አሁን እሱ 15 ላይ ቦርድ በደንብ ሴሽኑን ሃይ ታዩታላችሁ ማለት ነው። ይሄው እዚህ ጋር የምታዩት ማለት ነው። ይሄ ኤዥያን ሃይ አለ። ይሄን ኤዥያን ሃይ አለ። ማርኬቱ ይሄን ኤዥያን ሃይ ቴክ አውት አደረገ። ከዛ በኋላ ዋን ሚኒት ላይ ልውረድላችሁ። አሁን ስትሮንግሊ እየወረደ ነው። አያችሁት? ይሄ ኤዥያን ሃይ አለ። አሁን ቅድም ያሳያችሁ እዚህ ጋር ያለው የዛሬው የጠዋቱ ኤዥያን ሃይ ይሄው ይሄ ኤዥያን ሃይ ማርኬቱ እሱን ኤዥያን ሃይ ቴክ አውት አደረገ። ከዛ እዚህ ጋር እንደምታዩት ቼንጅ ኦፍ ካራክተር ሰጠን ማርኬቱ። ይሄን ቼንጅ ኦፍ ካራክተር ከሰጠን በኋላ ማርኬቱ ምን ሪያክት ማድረግ የምንችለው ፋብናቻችንን ድሮ ማድረግ የምንችለው ይሄን ድሮ ስናደርግ ፕሪሚየም ዞናችን የቱ ጋር ነው? እኔ ሰፕላይ ዞን ብዬ ያሰመርኩት ሌቭል ነው። አያችሁት አይደለ? እሷም ፕሪሚየም ዞናችን 70% ማርኬቱ መጥቶ ኤግዛክትሊ ሚቲጌት አደረጋት። ከዛ በኋላ ማርኬቱ ማድረገ ይሄው ተመልሶ ልክ እንደምታዩት ልክ እንደዚህ ስትሮንግሊ እየወረደ ነው። አሁን ይሄንን የለቀኩላችሁ ላሳያችሁ 3 ደቂቃ ነው የሚቀረን ነው ላሳያችሁ። ደቂቃውን ለማየት ይኸውና ከ53 አይደል የለቀኩላችሁ 53 7 ደቂቃ 27 ደቂቃው ነው ማለት ነው። በ27 ደቂቃ ውስጥ ማርኬቱ ምን ያህል ሄደ? በ27 ደቂቃ ውስጥ ማርኬቱ ኦልሞስት ወደ 330 ፒፕስ አካባቢ ወርዷል። አሁን ግን ኤግዛክት ያለበት ፕራይስ 300 ፒፕስ ድፍን ወርዷል። አያችሁት አይደል? አሁን ምንድነው ተመልሶ ራሱ ስንገባ እዚህ ጋር አሁን ሚቲጌት ያልተደረገው ኦርደር ብሎክ ይታያቸዋል? የለም። እዚህ ጋር ያሉት እንዳሉ ኦርደር ብሎኮች እና ሚቲጌት ተደርገዋል አይደለ? ነገር ግን እንደ ሰፕላይ ዞን ይጠቀም ነው። ይገባቸዋል። ስለዚህ ልክ እንደዚህ አይነት ማርኬት ላይ አዲስ የሆኑ ባህሪዎች ናቸው። እነዚህን አዲስ የሆኑ ባህሪዎች ልመዷቸው፣ እዩዋቸው። እንዴት ነው በእነሱ ሪያክት ማድረግ የሚችለው ነገሮች በደንብ ተማሩባቸው። ነገር ግን አሁን የምትገቡትን ትሬዶች እና ጆርናል አድርጉ። ለምን ልክ ማርኬት ወደ ነበረበት ባህሪዎች ሲመለስ አዲስ የሆነ ማይንድ ሴት እንዳይፈጠርባችሁ ወይ ደግሞ አዲስ ስትራቴጂ ክሬት አድርጋችሁ ማርኬቱ ሲመለስ እንዳይከብዳችሁ ምን አድርጉ? አሁን የምትገቧቸውን እያንዳንዱ ትሬዶች ጆርናል አድርጓቸውና ልክ አሁን በእነሱ መስከረም አልተው ጃንዋሪ መጥቶ ልክ ጃንዋሪ እያለቀ ሲመጣ ማርኬቱ ስለሚስተካከል የዛ ሰዓት ላይ አይምሯችሁ እንዳይረበሽ የድሮ ስትራቴጂያችሁ እንዳይጠፋባችሁ መልሳችሁ ለማየት ይመቻችኋል ማለት ነው። በዚህ መልኩ ነው ትሬድ የገባሁት። አይ ሆፕ ጠቅሟችኋል ብዬ አስባለሁ። ያለችን ታይም በጣም አጭር ስለሆነች ነው ይጠቅማችኋል ብዬ በደንብ አስባለሁ። እዚህ ላይ የተረዳችሁት ነገር ካለ አንድ ሰው ምናምን ካለ ጥያቄ እሱን ልቀበልና ከዛ በኋላ እንትን አለ ማለት ነው። ዛሬ ሚቲንጋችን ጨርሰን ከዚህ በኋላ በመሀል ሚቲንግ እንገባላችኋለሁ። ታይም በደንብ ስላለን በመሀል በደንብ እገባላችኋለሁ። ማን አለ? እሺ ካሌብ ኦኬ አልከፈተልኝ። ኦኬ ካልከፈተለ በቃ ነገ ልክ ወይ ደግሞ ነገ ወይ ከነገ ወዲያ ልክ እንደዚህ ቀለም እያሳወቅኳችሁ ላይ ብገባላችሁ። እስከዛ ድረስ መልካም ቀን ይላችሁ። የማርኬቱን እይታ ከዚህ በኋላ ያለውን አሁን ባሳያችሁ መልኩ በደንብ እዩት። ሪቨርስ የሚያደርግ ከሆነ ደግሞ እኔም አፕዴት የሚኖረኝ ከሆነ አፕዴት አደርጋችኋለሁ። መልካም ምሽት ይሁንላችሁ። ቴንክ ዩ